በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላካሚ ተሰላና የደብራችን አስተዳዳሪ ክቡር አባታችን መጋቤ ሃይማኖት ቀሲስ ሰገድ፣ ወንድሞች ዲያቆናት፣ የሰንበት ቤተ አገልጋዮች፣ ምዕመናንና ምዕመናት በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ምስጋና የባህሪ የሆነ አምላካችን እግዚአብሔር እንድናመሰግነው፣ እንድናስቀድስ፣ እንድንጸልይ፣ እንድንማጸን በቤቱ በአጸደ መቅደሱ የሰበሰበን ኃያሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዘወትር በማዳን ስራው የማትለይ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ መላእክት እንደየክብራቸው የተመሰገነ ይሁኑ። እግዚአብሔር መልካም ለትንሽ ደቂቃ የምንማማርበት ትምህርታችን ርዕስ መንግስቱንና ጽድቁን ፈልጉ፣ የማቴዎስ ወንጌል ምዕራፍ 6 ከቁጥር 33 ላይ የምናገኘው ኃይለ ቃል ነው። በቅዳሴ ሰዓት የተነበበው የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ ፍጻሜው ያለ ነው። በዚህ ትምህርት ውስጥ ይህን ነው የምንመለከተው። እነዚህን ሁለት ቃላት እንደ እግዚአብሔር ፍቃድ እኛ አስተውለናቸዋል ወይ ብለን መጽሐፉ ኢንፈሳይዝ አድርጎ ይህንን ቃል የተናገረበትን እኛም በሕይወታችን ምን ያህል እንደተረዳን ምን ያህል እንደተገነዘብን እናያለን። እግዚአብሔር መንፈስ ቅዱስ ለሁላችንም ይግለጥልን። ተናጋሪ ለጆሮ ይናገራል፣ መንፈስ ቅዱስ ይተረጉማል። መንፈስ ቅዱስ ለሁላችን እንደሚገባ ያስተምረን፣ ይተርጉምልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። በዚህ ትምህርት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልብና ኩላሊት ሰው ሳይናገር ሳይተነፍስ አስቀድሞ ያስፈልጋል ብሎ የፈጠረ እርሱ የሰውን ልቦና ልብ ያመላለሰውን ኩላሊት ያለሰውን ያውቃልና ከመናገራችን በፊት እኛን የሚያውቀን እኛነታችንን ከኛ በላይ የሚያውቅ ስለሆነ ለእነዚያ ሰዎች ምን አላቸው? መንግስቱንና ጽድቁን ፈልጉ። ይህ በሥጋ ማርያም ተገልጦ በማስተማር ዘመኑ እያስተማረ ባለበት ሰዓት ተሰብስበው ለሚማሩ ሰዎች አስቀድማችሁ እግዚአብሔር ጽድቁንና መንግስቱን ፈልጉ። ይህንን ያለበት ምክንያት አለ። የዚህ የትምህርት ዓላማ እግዚአብሔር የሚያስፈልገንን እንዲያደርግልን የሚያስፈልገንን ለሚያውቅ ለእግዚአብሔር ራስን አሳልፎ መስጠት ይሆናል። መንግስቱንና ጽድቁን ፈልጉ። በዚህ ትምህርት ውስጥ መንግስቱ ምንድን ነው? መንግስቱንና ጽድቁን ፈልጉ። ጽድቁስ ምንድን ነው የሚለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነዚያ ለተሰበሰቡ ሰዎች የሚያሳስባቸው የሚያስጨንቃቸው ዕለት ዕለት ሀሳብ የሆነባቸውን ነገር እስኪ ንገሩኝ ብሎ አይደለም የጠየቃቸው። ስለሚያስፈልጋቸው መሰረታዊ ነገር አስቀድሞ እሱ ፈጥሯልና ከሱ የሆነውን የሰው ልጆች እንደሚገባቸው እንዲቀበሉ አስቀድሞ መድኃኒታችን ኢየሱስ ክርስቶስ እኛ የሚጠበቅብን እንድናደርግ እግዚአብሔር ደግሞ በአባትነቱ በፈጣሪነቱ የፈጠረውን ለሰው ልጆች የፈጠረውን እርሱ የሚያከፋፍል እንደሚገባን የሚሰጠን እንደምንፈልገው ሳይሆን እንደሚያስፈልገን እንደኛ መሻት ሳይሆን እንደሱ ፈቃድ የሚያደርግልን እርሱ ስለሆነ ስለምን ትጨነቃላችሁ ብሎ ይጠይቃል። የሚያስጨንቃችሁ ምንድን ነው ብሎ ሶስት ነገሮች መሰረታዊ የሆኑ ነገሮችን ሁለት ነገሮች ይገልጣል። ስለሚበላው ለምን ትጨነቃላችሁ? ስለምን ስለሚበላው ስለነፍሳችሁ አለ። ስለነፍሳችሁ ስለምትበሉት ለምን
ትጨነቃላችሁ? ያስጨንቃል ያስጨንቃል። እናቶች ከኛ በላይ ታውቃላችሁ። መቼም እዚህ ሁላችንም ማድረም ቢሆንም እናንተ ደግሞ ማድጋውን ለነገ አትሉ ትላላችሁ አትሉ እርሾ ታደርጋላችሁ አይደል? ለነገ እንጀራ ስለሚያስፈልግ አይደለም? ስለሚበላው ስለ ነፍሳችሁ ስለምትበሉት ለምን ትጨነቃላችሁ አለ። ምንድነው ያስጨንቃችሁ አለና የሚበላውን ሳይፈጥር በላተኞችን አልፈጠረም። ወደ ስነ ፍጥረት ስንሄድ እግዚአብሔር 5ቱን ቀን ለሰው ልጆች ጥቅም የሚሆኑትን ፈጠረ። ሰማይን፣ ምድርን፣ ውሃን የመሳሰሉትን። መላእክት እንኳን ለሰው ጥቅም ነው። በሰውና በእግዚአብሔር መካከል የሚላላኩ የሚያገለግሉ፣ የሚጠብቁ ሁሉን ፈጠረ። በፈጠረው ላይ በፍጥረቱ ገዢ አድርጎ አክብሮ የፈጠረው ማን ነው? በስድስተኛው ቀን በመጨረሻው ሰዓት እግዚአብሔር በአርአያውና በአምሳሉ የሰው ልጅን ከጭቃ አበጀው። ወንድና ሴት አድርጎ ምን አላቸው? ፈጠራቸው። አስቀድሞ ምን ፈጥሮ? የሚያስፈልጋቸውን ፈጥሮ የሚያስፈልጋቸው አዝርዕቱን አትክልቱን ፈጥሮ። ለዚህ ነው አዳምን ምን አለው? በገነት መካከል ያሉ ዛፎች፣ በገነት መካከል ያሉ አትክልትን ተንከባከብ፣ ፍሬያቸውን ብላ፣ ከአንዷ ከሰጠው ከፍቅር ትእዛዝ ውጭ። ስለዚህ የሰው ልጅ ጓዙ የተስተካከለለት ነው ማለት ነው። የሰው ልጅ ስንቁ የተሰነቀለት ነው ማለት ነው። ምግቡ የተዘጋጀለት ነው ማለት ነው። ማን አዘጋጀ? ማን አዘጋጀ? አዳም ተፈጥሮ በበላውን ብሎ ጠየቀ ነው? እግዚአብሔር ፈጥሮ ለሰው ልጆች ምግብን አዘጋጀ። ከዚያ በኋላ የሰው ልጅ ለጥቅሙ የሚሆኑትን ሁሉ በዛ ላይ ስልጣን ሰጠው። ስለዚህ በዚህ ትምህርት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚበላው ለምን ትጨነቃላችሁ ብሎ ሲል ጭንቀቱ አስቀድሞ ተፈቷል። ጥያቄው አስቀድሞ መልስ አግኝቷል። አዳም የሰው ልጆች ፍጥረት የመጀመሪያው ፍጥረት አዳም በእሱ አማካኝነት ለሰው ልጆች አስቀድሞ ይሄ ጥያቄ ምን ብሏል? ተመልሷል። እንዲያስተዳድር ነው ስልጣን የሰጠው። ስለሚበላው ስለ ነፍሳችሁ ስለምትወሩት ለምን ትጨነቃላችሁ አለና ነፍስ ከመብል አይበልጥምን? ነፍስ ከሌለ ስጋ ይመገባል ይመገባል እንዴ? ንጽጽር ሰጠ። ነፍስ ከሰውነት ምን አይልም አይበልጥምን? ጥያቄ ነው። ይበላል አይበልጥም? የሞተ ይበላል ይበላል? ነፍስ ከስጋው የተለየ ይበላል አይበላም? ስለዚህ ምን ይበልጣል ማለት ነው? ነፍስ ይበልጣል። ንጽጽር ነው። ክርስትና የንጽጽር ህይወት ነው። ምድራዊ ሰማያዊ እያልን የምንኖረው ህይወት ነው ክርስትና። ስለዚህ ሰውነት ነፍስ ከምግብ ምን ይላል? ይበልጣል። ነፍስ በስጋ ውስጥ ተዋህዳ ሳለ ነው ቀለብ የሚያስፈልጋት። ስለዚህ የምትበልጠዋ ነፍስ ይሄ ምድራዊ የሆነው ዳቦ እንጀራ የማያስፈልጋት ሰዓት አለ። ከስጋ ከተለየች በኋላ በትንሣኤ ዘጉባኤ ከመላእክት በቅዱሳኑ ጋር ለዘላለም እያመሰገነችው የምትኖረው መላእክት ምስጋናቸው ምግባቸው ምስጋናቸው እንደሆነ እንዲሁ የሰው ልጅ እንደ መላእክት ይሆናል ተብሎ ለተነገረ የሰው ልጅ ለሚበላው ለሚጠጣው ሁሉ ጥያቄ እዚህ ምድር ላይ ይቀራል። ስለዚህ ምስጋና ምግቡ ይሆናል። ስለዚህ ነፍስ ከስጋ ምን ትላለች? ትበልጣለች። ስጋ ምን ስለሆነ ጊዜያዊ ነው፣ ዘላለማዊ ይበልጣል። አይበልጥም? ግን እየወዳደርን ነው፣ እየኖርን ነው። ምንድን ነው ገዝፎብን ያለው? የነፍስ ነገር ነው ገዝፎብን ያለው? የስጋ ነው? በስ ምድር ላይ እስቲ እንደው ሳትዋሹ ለራሳችሁ ንገሩ።
ለራሳችሁ ውስጥ አንድ ደቂቃ አስቡ። በእኛ ህይወት ውስጥ የገዘፈው ስጋ ነው፣ የነፍስ ነገር ነው፣ የስጋ ነገር ነው? እስኪ ለራሳችሁ መልሱ። በዚህ ዓለም ውስጥ የምንኳትነው፣ በዚህ ዓለም ውስጥ በመገዳደል ውስጥ ሰው ሰውን የሚገድለው፣ የሰው የሆነውን ለመዝረፍ የሚሯሯጠው ምን ስለበለጠበት ነው? ምን ስለበለጠበት? ስለዚህ ነፍሱ ከስጋ ለአንዳንዶች ምን ብሏል? ስጋ ከነፍስ ምን ብሏል ማለት ነው? በልጧል። ለሁላችንም በልጧል። ግን የሚበልጠውን እንድናይበት ነው። ነፍስ ከስጋ ምን ይላል? ይበልጣል። ያም እንኳን ቢሆን ማቆያውን እግዚአብሔር ስንቁን አስቀድሞ አዘጋጅቷል። ስሙ ይክበር ይመስገን። በሁለተኛ ደረጃ እንደዚሁ አለና ስለዚህ ስለሚበላው ነገር ሌላ ምሳሌ ነገራቸው። ምሳሌ ተመልከቱ አለ። የሰማይ ወፎችን አትመለከቱምን አለና እነርሱ አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ አያከማቹም። ነገር ግን አለ የሰማዩ አባታቸው ምን ይላል? አቤት ስለ ፍጥረት! የሰማዩ አባታቸው ምን ይላል? ይመግባቸዋል፣ ይመግባቸዋል። በየማለዳው የተነሱ ምስጋናውን አያቋርጡም፣ ያመሰግኑታል። ለእኛ ረብሻ ይመስለን ድምፃቸው፣ ምስጋናቸውን ለእግዚአብሔር ያቀርባሉ። ወጥተው ከዛፍ ወደ ዛፍ ከቦታ ወደ ቦታ ይንቀሳቀሳሉ። ስንቃቸውን ምን ማን ስለሚያዘጋጅ? እግዚአብሔር ስለሚያዘጋጅ። እኔና እናንተ ያስፈልጋቸዋል ብለን ጥሬ በተነላቸው ጊዜ እግዚአብሔር ግን ይመግባቸዋል። እናንተማ ከእነሱ አትበልጡ። አክብሮ የፈጠራችሁ የእሱ ፍጥረት የሆናችሁ እንዴት አትበልጡ? የንጽጽር ሕይወት ነው። እንዴት ከእንስሳ ሰው ያንሳል? እንደ ወፎች አንድ ቦታ እንደው እዛው ያደሩበት እንደው ከተው ጨረሚት ይላሉ። እንደው ከገጠር ስለመጣ ከኢትዮጵያ ከተለያየ ቦታ ስለመጣ እዚህም ደግሞ እግዚአብሔር ይመስገን ካሊፎርኒያ ምን አለ ሳክራሜንቶ ዛፎች ብዙ አሉ። የአዋፋትን የአዝርዕትን ነገሮች የማየት ነገር የአዋፋትን ማየት እንችላለን። አንድ ቦታ ቤታቸው ላይ ግን ጫይሉ ይላሉ። በሰዓታቸው ይገቡና በሰዓታቸው ይዘው ምግባቸውን ስለሚያዘጋጅ እግዚአብሔር ስለሚያዘጋጅ ሰውም እንዲሁ ታምኖ ለፈጣሪው ታምኖ ራሱን ለፈጣሪ ሰጥቶ እሱን አስቀድሞ በጸሎት እሱን ጠይቆ ከወጣ ባዶ አይመለስም ነው ትምህርቱ። እግዚአብሔር ባዶ እጅን አይሰድም። እርሱን ጠይቃችሁ ወጥታችሁ ባዶችሁን አትመለሱ፣ ስንቃችሁን አታጡ። ግን መቅደም ያለበትን ማንን አስቀድም? አዕዋፋቱ በሌሊት ተነስተው ምስጋናቸውን ለእግዚአብሔር አቅርበው እንደሚወጡት እኛም ምስጋናችንን አቅርበን ዕለቱ የተባረከ እንዲሆን እንቅፋቱን ከመንገድ መላእክቱ እንዲያነሱልን በጠባቂ መላእክት እንድንጠበቅ ለመን ጸልየን ደግሞ በተሰጠን ቀን ክፉ እንዳናደርግ እንዳናባክነው በኃጢአት እንዳናባክን የእሱን ስራ እንሰራ ዘንድ በልጁ በኢየሱስ ክርስቶስ እንደገና ተፈጠራችሁ የተባለበትን ያን ልጅነት በኃጢአት እንዳናባክነው፣ በሐሜት እንዳናባክነው፣ ሰውን በማማት ሰውን በመግደል በተለያየ ነገር በክፋት ቀናችን እንዳይባክን አደራ ለእግዚአብሔር ሰጥተን ስንወጣ እንዳዋፋቱ እግዚአብሔርን ቀኑ ብሩህ ያደርግና እምንሄደው እምንሰራው እምናደርገው ሁሉ የተባረከ ይሆናል። ምን እናስቀድም? እግዚአብሔርን ቅደምልን። እግዚአብሔርን ስናስቀድም እሱ ሁሉ ይመግባል። ስለዚህ ጎተራ የላቸውም፣ ጎተራ ምን የላቸውም። አንድ ወቅት አንድ አባት ያሉት ትዝ አለኝ። አዲስ አበባ ወደ 4 ኪሎ አካባቢ አንድ አካለ ስንኩል የሆነ መተዳደሪያው ያው በልመና ሰው ብሎ ነው የሚተዳደረው። የሚበላው የሚጠጣው ዕለቱን የሚያገኘው በጠዋት ይወጣል። እግዚአብሔርን ያመሰግናል። ስላሴ ያመሰግንና ይወጣል። ቀኑን ሙሉ ፀሐዩ ብርዱ ምንም እየተፈራረቀበት የለመነውን ሄዶ እራቱን ምሳውን እራቱን ይበላል።
ከዛ በኋላ ማታ ደግሞ ይወጣና እንደሱ ቁጭ ብሎ የሚለምኑ ሰዎች ጋር ይዞራል። ራት አላችሁ ወይ የምትበሉት አላችሁ ወይ እያለ ይጠይቃል። የለንም አሉት። ያን በልቶ የተረፈውን ነገር ይዞ ቋጥሮ ነው የሚሄደው። ብሩን ቋጥሮ ይሄድና ለነሱ ይሰጣቸዋል። ሁሌ ይሄ ህይወቱ ነው። በቃ እኛ አባት ገርማቸውና ይጠይቁታል። አንተም እኮ ከሰው ምጽዋት ብለን የምታገኘው እንዴት ነው ለሰው ደግሞ የምትመጸውተው ብለው ሲሉት፣ አይ እኔ የየዕለቱን እግዚአብሔር የየዕለት እንጀራዬ እየሰጠኝ ነው። እኔ ኪስ ውስጥ አስቀምጬ ሌላው ይራባል። ስለዚህ እኔ ኪስ ውስጥ የረሃብተኛ ድምፅ መጮህ የለበትም። የየዕለቱን ከአምላኬ ነው የምቀበለው አለ። ይህ ምን ያስታውሳል? እስቲ ወደ እስራኤላውያን ታሪክ ነው። እግዚአብሔር ከግብፅ ካወጣቸው በኋላ ምግባችሁ እኔ ነኝ አላቸው። በሙሴ መሪነት ወጡ። ራሳቸው ይዘው ወጡ። እግዚአብሔር ግን 40 ቀን ሙሉ ምግባቸው ነበር። እግዚአብሔር ከሰማይ መና ያወርድላቸዋል፣ ይበላሉ። የሚሄዱት በበረሃ ነው፣ ድንጋይ ነው። ከድንጋይ ላይ ውሃ ይፈልቅላቸዋል፣ ይጠጣሉ። 40 ቀን እግዚአብሔር ምናቸው ነበር? ምግባቸው ነበር። በዚህ በዘሌዋውያን ምዕራፍ 12 ስታነቡ ትእዛዝ ሰጥቷል እግዚአብሔር። ይህንን እያደረጉ እግዚአብሔር የትእዛዝ አምላክ ነው፣ የሕግ አምላክ ነው። 5-6 ቀን ትለቅማላችሁ ጎመሩ መናውን በ6 ቀን ትለቅማላችሁ። 7ኛው ቀን ምንድን ነው አለ? የእረፍታችሁ ቀን ነው ብሎ በሙሴ አማካኝነት ነግሯቸዋል። እንደዚህ ዘመን እንደኛ ስግግቦቹ ምን ያደርጋሉ? በ7ኛው ቀን የምንበላው ነገር የለቀምነው ነገር በየዕለት ነው። እንግዲህ አንዱን ቀን አንለቅም ምን እንደሆነ ነው ይሉና አንዳንድ ስግብግቦቹ ከሌሎቹ የበለጠ ይለቅሙና ይሄ አሳድረን ምንበላው ነው ብለው 7ኛው ቀን ምን አረጉ? ሻሩ። ህሊናቸው ሻሩ አስቀድሙ። ከዛ ምን ይሆንባቸዋል? እነዚህ የእግዚአብሔርን ሕግ ጠብቀው 6ቱን ቀን ለቅመው 7ኛው ቀን የማይለቅሙት የ7ኛ ቀን ነው የማያስቡት ያ የለቀሙት ነገር አይሻቅጥባቸው፣ አይበላሽባቸው፣ ይመገባሉ። እነዛ አብልጠው የለቀሙት ደግሞ ትል ይሆንባቸውና ይበላሻል። የማን ቃል ስለተላለፉ? የእግዚአብሔርን ቃል ስለተላለፉ። ቅዱስ ጳውሎስ ይህን ያመጣና ምን ይላቸዋል ለሮሜ ሰዎች? አዎ ብዙ ያከማችሁ አልተረፋቸውም፣ ጥቂትም የሰበሰቡት አልጎደለባቸውም። እንዴት ይንቀር? ብዙ የለቀሙ አልተረፋቸውም፣ ጥቂት ደግሞ የለቀሙት አልጎደለባቸውም። እንዲህ አርጎ የሚያወራችሁ እግዚአብሔር አለ። እንዲህ አርጎ በእምነት የሚያኖር እግዚአብሔር አለ። ለሚያምኑት የታመነ ነው እግዚአብሔር። ስለዚህ የየዕለት እንጀራችንን እንድንለምድ በአዲስ ኪዳንም መድኃኔዓለም ኢየሱስ ክርስቶስ የመጀመሪያ ጸሎት አጭር ሲያስተምራቸው በዚህ በማቴዎስ ወንጌል ምዕራፍ 6 ስትመለከቱ ምንድን ነው የሚለው? ምዕራፍ 6 ላይ ነው አባታችን ሆይ ጸሎት ላይ ጸልያለሁ አይደል? አባታችን ሆይ እስኪ አብረን ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ እንዲሁ የዕለት የዕለት እንጀራችንን ስጠን። ከዚህ ታመናል። በእምነት ነው የምንጸልየው። በእምነት እንጸልያለን ወይ? ይሄ ነገር ውስጣችን እምነት አለ ወይ? ከእምነት ጋር ነው ወይ ጸሎታችን? የዕለት እንጀራችንን ስጠን ብለን እየጸለይን ነው። ደግሞ እናመነታለን። ስናመነታ በረከቱ እንኳን ይገባል፣ ይረቃል። ይህንን ቃል አምነን በእምነት ብንኖር በእውነት ድሆች ባልኖሩ፣ የሚራቡ ባልኖሩ፣
የሚራቆቱ ባልኖሩ፣ መጠለያ ያጡ ባልኖሩ፣ ግን ብዙዎቻችን ጥሎ ማለፍ ነው የሆነብን። የዚህ ዓለም ኑሮ የጥሎ ማለፍ ከእከሌ ልብለጥ፣ በቃ ውድድር ነው፣ መሽቀዳደም ነው። ይህ ሁሉ ግን ያልፋል። ይህ ሁሉ የማያልፈው መንግስት እንድናስተውል። መንግስት አስቀድማችሁ ምን ፈልጉ? ጽድቁንና መንግስቱንና ጽድቁን ፈልጉ። መንግስቱ የሚለው የተነጋገረ መንግስቱ ምንድን ነው? የእግዚአብሔር መንግስት ምንድን ነው? ይህንን የሚያብራራው የእግዚአብሔርን መንግስት በምድር ላይ ለሰዎች የሰበከ ያስተዋወቀ መካከለኛ የሐዲስ ኪዳንና የብሉይ ኪዳን መካከለኛ የሆነው መጥምቀ መለኮት ቅዱስ ዮሐንስ የመጀመሪያ ስብከቱ ያደረገው እነሆ መንግስተ ሰማያት ቀርባለችና ምን በሉ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። የእግዚአብሔር መንግስት ቀርባለች፣ ንስሐ አዋጁ ይሄ ነው። የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ። የመንግስቱ ዜጎች የምትሆኑበት፣ ዜግነት የምታገኙበት በምንድን ነው? በንስሐ የእግዚአብሔር መንግስት ዜጎች መሆን፣ የመኖሪያ ፍቃድ ማግኘት፣ በመንግስቱ የመኖር ቦታ ማግኘት፣ ግሪን ካርድ በሉት፣ መታወቂያ በሉት፣ ምን በሉት፣ ህጋዊ የሆነ ሰነድ የምንይዝበት በንስሐ ለመንግስቱ መዘጋጀት ነው። ንስሐ በመግባት ራስን በመመርመር ለእግዚአብሔር መንግስት ራስን ማዘጋጀት ነው። ስለዚህ ቅዱስ ዮሐንስ በምድር ላይ ስብከቱ በምድረ በዳ ሆኖ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ አዋጅ ነው። ይህ ነው ታውቁት ሁላችን አዋጅ ነው። ሁላችን ይሰማል። ለዚህ መንግስት ለምድራዊ ያለለ ለሰማያዊው መንግስት ለእግዚአብሔር መንግስት የምንዘጋጅበት ቁልፉ መሳሪያ ምንድን ነው? የእግዚአብሔር መንግስት የምንገባበት በንስሐ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚሁ በጥምቀት ባስተማረበት ትምህርቱ በወንጌል ምዕራፍ 3 ላይ ከቁጥር 5 ስታመጡ እውነት እውነት እላችኋለሁ ከውሃና ከመንፈስ ቅዱስ ካልተወለዳችሁ የእግዚአብሔር መንግስት ምን አትሉ? እስኪ በሉ ምን አትሉ? አትወርሱም ብቻ አይደለም አያይም ነው ያለው። አያይም ድርሽ አይልም ነው። አያይም ከቶ አያይም። ከስጋን ከመንፈስ ቅዱስ ከውሃና ከመንፈስ ቅዱስ ልጅነትን የሥላሴ ልጅነትን ያልተቀበለ የእግዚአብሔር መንግስት ሊወርስ አይችልም። አንዱ የእግዚአብሔር መንግስት መውረሻ መንገዱ ምንድን ነው ማለት ነው? በሥላሴ ልጅነትን ማግኘት መጠመቅ። ተጠምቀናል። ንስሐ የየዕለት ሕይወት ነው። ጥምቀት እግዚአብሔር ጥምቀትን አንድ አድርጎ የሰጠን ነው። በኤፌሶን ምዕራፍ 4 ቁጥር 4 ላይ አንዱ እግዚአብሔር አንድ ጥምቀት። ይህን ጥምቀት አግኝተናል፣ ልጅነት አግኝተናል። ልጅነት ግን ስራ ለመስራት ነው። በንስሐ ሕይወት መመላለስ ነው። በእግዚአብሔር መንግስት ውስጥ ለመኖር መስፈርቱ በንስሐ ሕይወት መመላለስ ነው። በቤቱ በንስሐ ሕይወት መመላለስ። ስናጠፋ እዚህ ታገኝ መመለሻ የንስሐ ሕይወት ነው። ንስሐ እንመላለስ። እግዚአብሔር አምላካችን ይፍቀድልን። ብዙዎች የእግዚአብሔር መንግስት መች ትመጣለች? ፈሪሳውያን በዛ ጊዜ ስለ እግዚአብሔር መንግስት ታስተምራለህ፣ የእግዚአብሔር መንግስት መች ትመጣለች እያሉ ይጠይቁት ነበር። ምን አላቸው? የእግዚአብሔር መንግስት በመጠባበቅ ማለት ነው አትመጣም፣ ነገር ግን እነኋት በመካከላችሁ። እሱ እግዚአብሔር መንግስት የሚያወርስ ነው። መንግስቱ ዘላለም የሆነ ከምድር አይደለ ሰማያዊው ንጉሥ በእጅ ብልጫ የማይሾሙት የማያወርዱት ንጉሥ እርሱ በመካከላቸው አዋጁ እሱ ነውና እነሆ በመካከላችሁ ናት። አምኖ ቃሉን ለተቀበለ በሕይወት የሚመላለስበት የሕይወት ቃል እርሱ ነውና ነው መካከላችሁ ናት። በሉቃስ ወንጌል ምዕራፍ 17 ቁጥር 20 ላይ የምታገኙት የእግዚአብሔር ቃል ነው። ሌላ ወደ ጥቂቱ ጽድቁ ምንድን ነው? መንግስቱንና ምን ፈልጉ የተባለው ጽድቁን ፈልጉ የተባለው። ደግሞ ልብስ አለ። የልብስ ነገር ደግሞ ያሳስባል። በዓለም ሕግ ምንድን ነው መሰረታዊ የሰው ፍላጎት ምንድነው? ያለ
ነጋይ ታዲያ ያስተማራል። መሰረታዊ የሰው ፍላጎት በዚህ ምድር ላይ ምንድን ነው? መሰረታዊ ሆነ ምግብ፣ ልብስ፣ መጠለያ አይደለ? እነዚህ ሶስት ነገሮች ወዲያው አያችሁ። የስነ ልቦና ሕክምና እያከመን መድኃኒዓለም ኢየሱስ ሁላችንም ያክመን። እነዛን ሰዎች ስለ ልብስ ለምን ትጨነቃላችኋል? ስለምትለብሱት ልብስ ለምን ትጨነቃላችሁ አለና አሁንም ንጽጽር ሰጣቸው። ሰውነት ከልብስ አይበልጥምን? ሰውነት ከሌለ የሚሸፍረው ከሌለ ይሸፍረው መሸፈኛው ምን ያደርጋል? መሸፈኛው ሰውነት ይመጣል አይደለ? ጤናማ ሰውነት ይመጣል። ጤና ይበልጣል፣ ገላ ይበልጣል፣ ሰውነት ይበልጣል። ስለዚህ ስለምትለብሱት ለምን ትጨነቃላችሁ አለና የሜዳ አበቦችን ተመልከቱ። እግዚአብሔር ሞኝ ነው አይደለም፣ ፍጥረቱ ነው። እስኪ ተመልከቱ፣ የሜዳ አበቦችን ተመልከቱ። አይፈትሉም፣ ያብባሉ፣ ያሸበርቃሉ አለና እንደው ንጉሡ ሰሎሞን እንደዚህ እንዳዋ እንደ አንድ እንኳን አላጌጠም፣ አላማረበትም። እንደነሱ ብዙ ቁዋቶች አሉት፣ ብዙ እጅ ጥበብ የሚሰሩት ያሉት፣ እሱ እንደነሱ አልሆነም። እግዚአብሔር ግን አለ የሜዳ አበባዎችን ዛሬ ታይተው ነገ የሚጠወልጉ ወደ እቶነ እሳት የሚጣሉትን እንደዚህ ካስጌጠ እናንተማ እንዴት አለ። አሁንም ወደ ፍጥረታችን ወደ ስነ ፍጥረት የመጀመሪያው ሰው አዳም ጋር ሂዱ። በዘፍጥረት ምዕራፍ 3 ላይ አዳም ወዴት ነህ? የእግዚአብሔር ድምፁ በዚያ በገነት መካከል አሰማለ አዳም። እግዚአብሔር አዳም ያለበትን ቦታ ማወቅ ተስኖት አይደለም፣ በትሱ አነሱ ግን አዳም ምስክርነቱን ሊሰጥ ያለበትን እዚህ ነኝ ብሎ ንስሐውን ሊናገር ስለፈለገ አዳም ወዴት ነህ አለው። አዳምም ስለበደልኩ ተሸሸኩ፣ ምን ስላደረኩ? ስለበደልኩ፣ ሕግን ስለተላለፍኩ። አቤት! አዎ ቤተክርስቲያን መምጣት እግራችሁን ይዛችሁ ጊዜ የለም። ጥፋተኝነት ሲሰማችሁ ወደ ካህናት መጣችሁ ንስሐ ለመግባት ከቤተክርስቲያን ሽሽት መፍትሄ ያደረጋችሁ ሰዎች እስኪ ራሳችሁን መርምሩ። ከእግዚአብሔር ወዴት ይሸሻል? ነቢየ እግዚአብሔር ዳዊት በመዝሙር 139 ላይ ከመንፈሱ ወዴት እሸሻለሁ? በትርጉሜ በወርዳን ተበዚያለሁ፣ በሰማያን ተበዚያለሁ። ወዴት ከመንፈስ ይሸሻሉ? ከእግዚአብሔር ይሸሻል። ወገኖች ቀርቦ አጥፍቻለሁ ማለት ነው የሚቀለው። ቀርቦ በድያለሁ፣ አሳዝኛለሁ፣ ሕግን ተላልፌያለሁ ማረኝ ብሎ ራስን በሱ ፊት መጣልና ንስሐ መግባት እንጂ የሚያተርፈው መደበቅማ። እንዴት! አዳም እኮ ለዚህ ምሳሌ ነው። ፈራው፣ ተሸሸኩም ማለት በየቁጥቋጦ ተጠበቀ። ፀሐይ ሲመጣ የሚያጠወልቀውን ቅጠል አገረደረ። እግዚአብሔር ግን አራዊት ሳይገል የቆዳ ልብስ አለበሰው። ክብር ምስጋና ለእርሱ ይሁን። አለበሰው፣ እርቃኑን ሸፈነለት። የጸጋ ልብስ የነበረው መጀመሪያ እግዚአብሔር የጸጋ ልብስ ያለበሰው ያ በኃጢአት ሲገፈፍ አዳምና ሔዋን ይተፋፈሩ ጀመር። ከዚያ ያገለደቡት ቅጠል ነው። ይህን ደካማነታቸው እሱ ቆዳ አለበሳቸው። እግዚአብሔር የጸጋ ልብስ ያለበሰን። አቤት እሱ የከደነልን ኃጢአት! አቤት እሱ አይቶ እንዳላየ ዝም ያለን ኃጢአት! አቤት በደላችን! እሱ ከባት ያበሳ ሆኖ ባይሸፍንልን ማን ከማን ጋር ይታይ ነበር? ማናችንን በድፍረት ቆመን እናናግር ነበር? እሱ ከባት ያበሳ እሱ ሸፍን። ግን የሚናዘዝ ምን ይላል? ይለማል። የሚሰውር ግን ይጠፋል። የሚናዘዝ ይለማል አለ። የሚናዘዝባት የሚናገራት አጥፍቻለሁ የሚል በደሉን የሚናዘዝ እሱ ይለማል። እንድንለማ እንድንባረክ ከእግዚአብሔር ጋር ያለው መንገዳችን እንዲስተካከል ንስሐ መግባት አለብን። በንስሐ እሱ ዝም ያለን አምላክ ጊዜ ነው የሚሰጠን። ጊዜ እድሜ ለንስሐ የንስሐ
አይባክንብን። ይንሳል ለተለት የጨመረ ይሰጣል። ይኸው እሱ በምሕረቱ ሁላችንን ይመልከታል። ስለዚህ የሜዳዎቹን ተመልከቱ አለ። እነሱ እንደዚያ ፀሐይ ሲወጣ የሚያጠወልጋቸው እነሱንም እንደዛ ካሸበረቀ እናንተ እንዴታ የከበራችሁ በአምሳያ የፈጠርኳችሁ እንዴታ ሰው ይህንን አእምሮን የተበላሸውን አእምሮ ወደ ቀደመው ማንነት እየመለሰ ነው። የሚበልጠውን እንድናስብ የሚሻለውን እንድናይ እንድንመለከት እሱ ይህንን አለ። ስለዚህ ወደ ጽድቁ እንምጣ። አንዳንድ ሰዎች ድካም አለ የምታንቀላፉ ትታዩኛላችሁ። አይዟችሁ፣ እግዚአብሔር ከሁላችን ጋር ይሁን። ጽድቁን ፈልጉ ነው። አንዱ ደግሞ ከመንግስቱ ጋር ምን ፈልጉ አለ? ጽድቁ ፈልጉ። ጽድቅ ምንድን ነው? እውነት ነው፣ ርትዕ ነው፣ ፍትህ ነው። ጽድቅ ወይም ጻድቅ የኩነኔ ወይም የኃጢአት ተቃራኒ ነው። ጽድቅ ጽድቁን ፈልጉ፣ ጽድቁን ፈልጉ፣ ጽድቁን ፈልጉ እያለ የሚናገረው በጽድቅ እንድንኖር ጻድቃን ሆነን በእግዚአብሔር መንግስት እንድንኖር የተፈጠርነው እኛ በእኛ ፈቃድ በድለን ኃጢአት ሰርተን ጽድቁን በኩነኔ ስንቀይር ከዚያ ያስመልጠን ማንም አልነበረም። እሱ ስጋ ይለብስ፣ እሱ ሊዋሃደን፣ እርሱ እኛን መስሎ ከኃጢአት በቀር እኛን መስሎ በዚህ ምድር ላይ መመላለስ፣ መከራ መቀበል፣ አራያ ምሳሌ መሆን አደረገው። ስለዚህ ጽድቅ በክርስቶስ ጽድቅ ተፈጸመልን። ምን ተፈጸመልን? ጽድቁ በክርስቶስ ተፈጸመልን። ይሄ የተፈጸመው ጽድቅ መስቀል ላይ ሆኖ የመጨረሻ ቃሉ ተፈጸመ፣ እርቁ ተፈጸመ፣ ምልጃው ተፈጸመ። በዚህ ምልጃ በዚህ እርቅ ውስጥ እስከ ዓለም ፍጻሜ ድረስ የሰው ልጆች እየታረቅን የምንኖርበትን እርቅ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከእሱም ጋር ለአንዴና ለመጨረሻ አስታረቀን። ይሄ የቀራንዮ ትኩስ የክርስቶስ ሥጋና ደም ሁሌም እየታረቅን የምንኖርበት ሕያው የሆነ ነው። ነፍስ የተለየው መለኮት የተዋሃደው ቅዱስ ሥጋው ክቡር ደግሞ እየታረቅንበት የምንኖረው የሕግ አውድ ነው። ለዚህ ጽድቁ የተፈጸመልን በጌታችን በኢየሱስ ክርስቶስ ነው። ነገር ግን ይሄንን ጽድቅ ጠብቀን መኖር ደግሞ ከኛ ይጠበቃል። ነው አባት ብለን የምንጮህበትን የልጁን መንፈስ ላከ፣ ሰጠን። ይሄንን ልጅነትን ማዕረግን ጠብቆ መኖር ከልጅ ይጠበቃል። ስለዚህ በፊልጵስዩስ የተናገረ 2:17 ላይ ነው በብዙ ጻማ ወይም ድካም በብዙ መታገጋደል ጽድቃችንን እንፈጽም ይላል። ስለዚህ ዕለት ዕለት የሚፈጸም ጽድቅ አለ። እሱ አንድ ትልቁን ማንም የማይችለውን ሰውና እግዚአብሔር መካከለኛ ሆኖ ከእሱም ጋር አስታረቀ። ስለዚህ በዚህ በታረቅንበት መንገድ ግን መንገድና ሕይወት የሆነው ክርስቶስን በሱ መንገድነት ላይ ሆነ እኛ ደግሞ ዕለት ዕለት ጽድቃችን ጠብቀን መኖር ይጠበቅብናል። በምን? በጽድቅ መንገድ መሄድ ይጠበቅብናል። በክርስቶስ ኢየሱስ ዳግም የተፈጠራችሁት መልካሙን ስራ እንድትሰሩ ነው ብሎ ቅዱስ ጳውሎስ እንደነገረ በዚህ የጽድቅ ስራ እንድንመላለስ እግዚአብሔር አምላክ ይፍቀድልን። አስቀድማችሁ ጽድቁንና መንግስቱን ብሉ ፈልጉ። ጽድቁንና መንግስቱን ፈልጉ። ጽድቁን የተባለውን ጽድቅ የመጨረሻ እግዚአብሔር በመንግስቱ የሚያኖረን ስፍራ ይዘን በመንግስቱ የምንኖርበት ነገር ነው ጽድቅ። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 46 ላይ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ወዴት ይሄዳሉ? ወደ ዘላለም ሕይወት የሚሄዱት ማን ናቸው? ስለዚህ ጽድቅ የሚፈጽም ሰው ምን ይባላል? ጻድቅ ይባላል። ጽድቅ የሚፈጽም ዕለት ዕለት በሃይማኖቱ የሚጋደል በክርስቶስ በተሰጠው ጸጋ እምነቱን ሃይማኖቱን ጠብቆ የሚጓዝ የተሰጠውን ትሩፋት እያደረገ የሚኖር በጸጋው የሚመላለስ ሰው ጻድቅ ይሆናል። ስለዚህ
መኖሪያው ቤት ነው፣ የዘላለም ሕይወት ነው። ሁላችንም የዘላለም ሕይወት ያወርሰን። አዎ መንግስቱንና ጽድቁን ፈልጉ፣ ሁሉ ምን ይላል? ሁሉ ይጨመራላችሁ። ያ ቅድም ያነሳነው ነገር ሁሉ ይላል ይጨምራል። ያ የሚቀድመውን ካስቀደም ሁሉ ይሆንላል። የሚቀድመው አስቀድመን ማወቅ ያለብን የእግዚአብሔርን መንግስት ትምጣ እያልን እየጸለይን አባት ሆይ መንግስት ትምጣ ብለን የዕለት እንጀራችንን እየጠየቅን የዕለት የሆነው ነገር ከዘላለም እንዳይበልጥብን ልናስተውል እግዚአብሔር ሁላችን ማስተዋል ይስጠን። እመቤታችን መልጃ የቅዱሳን በረከት ሁላችን ጋር ይሁን። ወስብሐት ለእግዚአብሔር።